ጀምረሻል። ገቢው ማለት ዛሬስ አልማዝ እንዴት አረፈድሽ? ደህናሽን አረፈድሽ? ወደ ገበያ እየሄድሽ ነው? ነበር እና ታለም ረፈደብኝ። ቅቤ ነው ያልሽ? እንዴት ነው ነገሩ? እንዳ ነገር ነበር ቅቤ ነበር እና እንደው የዛሬ ነው ለልጆች ፈልጌ ነበረ። ኦርጋኒክ የሆነ ቅቤ ነው። ላሟን ጉድ ሞርኒንግ ብዬ ነው የተቀበልኳት። እስቲ ይሁን እስቲ ቅቤውን ልዩ። ኧረ ሸጋ ነው። አንተ ላንተ ጅሩ ልሰጠው ነው። ኧረ ግን እንዴት ነው ቅቤው ቀላለብኝ? እኔ እኮ ላሚያን በስነ ስርዓት ነው የምመግባት። ካሮትና ቀይ ስር ስለማበላት ነው። ወይዘሮ አልማዝ ላሚቱን እውነት እንደው ቀይ ስርና ካሮት በልታ ነው እንደዛ የምትይ? ትላንትና ግን ያዩዋት በቆሎ ስትበላ ነው ያዩዋት። ኧረ ዝም ብለህ መንገድ አትደም መንገድ ትላለች። ያዩት እኔ እኮ የላሚያን ዲያት እጠብቃለሁ። ቀና ወጥቼ በስነ ስርዓት ነው የምትመገብ። ያለ ነገር ነው። አየህ አደራ እንደው እንግዲህ አልማዝ አንቺን ብዬ ነው በያምጮሽ እንደው ለመድኃኒት ግን ይሆናል። ኧረ እንደ ሸጋ ነው ስልህ በሉ እንግዲህ በሉ በቃ በጀና ግን አደራህ እንደ እኔ በይልካቸዋለሁ ለጉብሎች በልቦ ተመስገን። እዚያ ገበያ መጥፋት አዳነኝ። እንግዲህ ልመለስ እንደ ወደ ቤት እና ታዲያ እንደው ግን አልማዝ እንደው እውነትሽን ነው? እንደው ትላንት እንደው ቀይ ስርና ካሮት እውነት ላሚቱ ትላንት አብልተሻት ነው? ኧረ አንተ ደግሞ እንደው ትናንትና ቅቤውን ሳመርት ትንሽ በርበሬ ጣል አድርጌበት። በርበሬ አቅቤው ውስጥ አስደነገጥህ አንተ። አሁን ወስዶ ሲቀበው ያበራል ነው የምልህ። የሚያስገጥ ነው የሚኖረው። በርበሬ እኮ ቅቤ ውስጥ በርበሬ እናሳ ኦራ እንተስ ደግሞ እንዴት ነው የነቀሳ በገና አላፋና ኧረ እጂ ወግዳ